ሰላም ቤተሰቦቼ እንዴት ናችሁ? ዛሬ እንግዲህ እንደተለመደው ጀስት ቢትዊን ላቨርስ በተሰኘ ተከታታይ የፍቅር የኮሪያን ድራማ ተመልሰን ተገናኝተናል። ታዲያ ቤተሰቦቼ ይህን ቪዲዮ ስትጀምሩ ቪዲዮ ላይክ በማድረግ ቻናላችንን ደግሞ ሰብስክራይብ በማድረግ ይሁን። ታሪካችን የሚጀምረው በ2005 ዓመተ ምህረት ላይ በድንገት ተደርምሶ 48 ሰዎችን የገደለው ኤስ ሞል የሚባል ትልቅ የገበያ ማዕከል ውስጥ ነው። ይህ አደጋ የብዙ ሰዎችን ሕይወት ቀይሯል። ከ10 ዓመታት በኋላ ሊጋንዱ የሚባል ወጣትን እንተዋወቃለን። እሱ በዚህ አደጋ ምክንያት እግሩ ላይ ከባድ ጉዳት ደርሶበታል። ስፖርተኛ መሆን ይፈልግ ነበር፣ ነገር ግን ህልሙ ከሽፏል። አባቱንም በዚሁ አደጋ ስለሞተበት አሁን ያለምንም ረዳት ብቻውን ነው የሚኖረው። በጣም ደሃ በመሆኑ የቀን ስራዎችን እየሰራ አንዳንዴም ከሰዎች እየተጣላ ይኖራል። በሌላ በኩል ደግሞ ሃሙንሱ የምትባል ሴት እናገኛለን። እሷ የህንፃዎችን ትናንሽ ሞዴሎች የምትሰራ በጣም ጎበዝ ልጅ ናት። አደጋው በደረሰበት ቀን እሷን በቦታው ነበረች። ታናሽ እህቷ የልጆች ተዋናይ ነበረች። በዚያን ቀን እህቷ ስትሞት እሷ ግን በመትረፏ ሁልጊዜ በውስጧ ትልቅ የጥፋተኝነት ስሜት ይሰማታል። ትውስታዋን በከፊል ተሰርዟል። በአደጋው ምክንያት የሙንሱ ቤተሰብ ሙሉ በሙሉ ተበትኗል። እናቷ በልጇ ሞት ምክንያት ሁልጊዜ ስለምታዝን ራሷን ለመርሳት አልኮል ከመጠን በላይ ትጠጣለች። ሰፈር ውስጥ የሴቶች ገላ መታጠቢያ ቤት ታስተዳድራለች። የሙንሱ አባት ደግሞ ከሚስቱ ጋር መኖር ስላቃተው በተለየ ቦታ በትንሽ ምግብ ቤት ውስጥ ብቻውን ኑድልስ እየሰራ ይኖራል። አንድ ትልቅ ኩባንያ የአሮጌ ህንፃ በፈረሰበት ቦታ ላይ አዲስ ትልቅ ህንፃ ለመገንባት አቅዷል። የዚህ ፕሮጀክት ዋና መሐንዲስ ሴኦ ጁዎን ይባላል። እናም ሙንሱን በስራው ላይ ይቀጥራታል። ጋንግዱም በዚሁ ቦታ ላይ በምሽት ጥበቃና በድንጋይ መሰባበር ስራ ላይ ይቀጠራል። በአጋጣሚ ሆኖ ሁለቱም ዋና ገጸ ባህሪያት ጠባብ ቦታዎች በጣም ስለሚፈሩ ሊፍት አይጠቀሙም። ሁለቱም በጨለማው ደረጃው ላይ ሲወርዱ ይገናኛሉ። ሙንሱ ልትወርቅ ስትል ጋንግዱ በፍጥነት ይይዛታል። ከአደጋው በኋላ ለመጀመሪያ ጊዜ በዚህ መልኩ አይን ላይን ይተያያሉ። በግንባታው ቦታ ላይ ስራው እየቀጠለ ነው። ነገር ግን ቦታው ላይ ያሉ አንዳንድ ሰራተኞች ለደሃዎች ግድ የላቸውም። አንድ ቀን በግንባታው ቦታ ላይ አንድ ክፉ ሰራተኛ በሙንሱ ላይ እየጮኸ እጇን ሊጎትታትና ሊጎዳት ሲሞክር ጋንግዱ ያያል። ጋንግዱን በጣም ተቆጥቶ እሷን ለመጠበቅ ሲል ሰውየውን በኃይል ይመታዋል። ጋንግዱ ልቡ ሻካራ ቢመስልም ለሙንሱ ያለው ነገር ግን ገና ከጅምሩ ይጀምራል። ከቆይታ በኋላ ሙንሱ በግንባታው ቦታ ላይ ስትዘዋወር በአቧራና በቆሻሻ የተሸፈነ አንድ የተሰበረ ድንጋይ ታገኛለች። እሱም በ2005 ዓመተ ምህረት በሞቱ 48 ሰዎች ስም የተሰራ መታሰቢያ ነበር። አዲሱ ኩባንያ ግን ለሟቾች ክብር ስለሌለው እንደ ቆሻሻ ጥሎታል። ጋንግዱ የተጣለውን መታሰቢያ ድንጋይ ሲያይ በውስጡ ያለው የድሮ ቁስል ይነሳል። አንድ ትልቅ መዶሻ ይዞ ድንጋዩን ደጋግሞ በመምታት ሙሉ በሙሉ ይሰባብረዋል። ይህንን የሚያደርገው በንዴት ብቻ ሳይሆን በከባድ ሐዘን ነው። ዓለም የሞቱትን ሰዎች፣ አባቱን እና የጠፋውን ህይወት በቀላሉ መርሳቷ
ልቡን ስለሰበረው ነው። ሙንሱ ይህንን ትዕይንት ከሩቁና በድንጋጤ ትመለከታለች። ይህ ሁል ጊዜ የሚጣላው ወጣት በልቡ ውስጥ ምን ያህል ከባድ የውስጥ ቁስል እንዳለው ተረዳች። ወደ እርሱ ቀርባም ለማረጋጋት ሞከረች። የፕሮጀክቱ አለቃ ጁዋን የሞቱ ሰዎችን ለማስታወስና ስህተቱን ለማረም የሚያምር አዲስ የመታሰቢያ ፓርክ ለመስራት ይወስናል። ለዚህም ሙንሱና ጋንግዱ አብረው እንዲሰሩ ያዛቸዋል። እነሱም የሟች ቤተሰቦችን እያፈላለጉ ስማቸው በፓርክ ላይ እንዲጻፍ ፈቃድ መጠየቅ አለባቸው። በከተማ ውስጥ በተለያዩ ቤተሰቦች ቤት አብረው ሲጓዙ ሙንሱ የጋንግዱን እውነተኛ ማንነት ማየት ትጀምራለች። እሱ ውጪው ሻካራ ቢሆንም በሚስጥር በጣም ደግ ነው። ህገወጥ መድኃኒት የምትሸጥ እና ሌላ ማንም የሌላት አንዲት አሮጊት እንደ አያቱ አድርጎ በደንብ ይንከባከባታል። በመንገድ ላይ ላሉ ድሃ ልጆችም ምግብ ያካፍላል። ሙንሱም በልቧ ውስጥ ለሱ ልዩ ቦታ መስጠት ጀመረች። ሙንሱ እና ጋንግዱ አብረው የሚያሳልፉት ጊዜ እየጨመረ መጥቷል። አንዳቸው ሌላውን ሳያዩ መዋል አይችሉም። አብረው ሲሆኑ ብቻ ነው ካለፈው አደጋ ትዝታ እፎይ የሚሉት። አንድ ቀን ማታ አብረው ወደ አንድ ትንሽ ምግብ ቤት ሄደው አልኮል ይጠጣሉ። ህይወት ምን ያህል ከባድ እንደሆነችና ሁለቱም በውስጣቸው ስላለው ብቸኝነት በግልጽ ይነጋገራሉ። ጋንግዱ ሰክራ የነበረችውን ሙንሱ ወደ ቤት ያደርሳል። ወደ ቤት እያደረሳት ሳለ መንገድ ላይ ቆመው ያወራሉ። ጋንግዱ ለሙንሱ ያለው ፍቅር ይገነፍላል። በቀስታ ወደ እሷ ጠጋ ብሎ ከንፈሯን ይስማታል። ይህ በፊልሙ በጣም ልብ የሚነካና የፍቅር ስሜት የሚጀምርበት ትዕይንት ነው። በማግስቱ ተሳስመው ስለነበር እርስ በርስ ለመታየት ይሸማቀቃሉ። ነገር ግን ስራ ስለነበረባቸው አብረው መጓዛቸውን አላቆሙም። ለአዲሱ ግንባታ ምርምር ለማድረግ በሁለት ረጃጅም ግንቦች መካከል ወደ አንድ ጠባብ ጨለማና አጠር ያለ መንገድ ይሄዳሉ። ያ ጨለማና ጠባብ ቦታ ሙንሱ በህንጻው ስር ተቀብራ የነበረችበትን የድሮ ቀን በድንገት እንድታስታውስ ያደርጋታል። መተንፈስ ያቅታታል፣ ልቧም ይመታል። በፍርሃት መሬት ላይ ትወድቃለች። ጋንግዱ ሁኔታዋን ሲያይ በፍጥነት ከጎኗ ተቀምጦ እጆቿን አጥብቆ ይይዛታል። እያቀፋት ሰላም እስክትሆንና ወደ እውነታው ዓለም እስክትመለስ ድረስ በቀስታ ያነጋግራታል። ከዚህ አደጋ በኋላ የሙንሱ የድሮ ትውስታ ሙሉ በሙሉ ይመለሳል። የድሮ ጋዜጦችንና ፎቶዎችን ስታይ አንድ ትልቅ እውነት ተረዳች። ጋንግዱ ለሷ አዲስ ሰው እንዳልሆነ ታውቃለች። ሙንሱ ጋንግዱን ለመፈለግ እየሮጠች ወጣች። አሁን ሁሉም ነገር እንዳስታወሰች በትልቅ ስሜት ትነግረዋለች። ከ10 ዓመታት በፊት በፍርስራሹ ስር በጨለማ ውስጥ አብሯት ተቀብሮ የነበረው እሱ መሆኑን ትነግረዋለች። በዚያን ሰዓት እጇን ይዞ ዘፈን እየዘፈነላት አዳኞቹ እስኪመጡ ድረስ ተስፋ እንዳትቆርጥ ያደረጋት እሱ ነበር። እያለቀሰች በህይወት ስላቆያትና ስላዳናት ታመሰግነዋለች እና ሁለቱም ተቃቅፈው ማልቀስ ይጀምራሉ። ሙንሱ እውነቱን በማወቋ ደስተኛ ብትሆንም ጋንግዱ ግን በራሱ ይቆጫል። እሱ ራሱን የሚያየው እንደ ምስኪን እግሩ የተሰበረና ምንም ተስፋ እንደሌለው ሰው ነው። እኔ ደሃ ነኝ፣ እዳ አለብኝ፣ ህይወቴ የጨለመ ነው፣ እሷን ከኔ ጋር ካደረኳት ህይወቷ ይበላሻል ብሎ ያስባል።
ሙንሱን ብቻውን እንድትተወው ይነግራታል። እንድትጠላውና ከሱ እንድትርቅ ሆን ብሎ ልቧን የሚሰብር አስከፊ ቃላትን ይናገራል። ከዚያም በሩቅ ባህር ላይ በሚጓዝ ትልቅ መርከብ ላይ ስራ አግኝቶ ከከተማው ርቆ ይሄዳል። ሙንሱ በዝናብ ውስጥ ብቻዋን ቆማ ታለቅሳለች። ጋንግዱ ግን በፍቅር ምክንያት ነው የሸሸው። ጋንግዱ በባህር ላይ ያለ እሱን እንደ ልጇ የምታየውና መጠለያ የደገፈችው ያቺ መድኃኒት የምትሸጠው አሮጊት በጭንቅላት በሽታ በጽኑ ትታመማለች። ጋንግዱ ይህንን ሲሰማ ስራውን ትቶ ወደ ሆስፒታል ይሮጣል። ሙንሱም አብራው እዛ አለች። አሮጊቷ መሞቻዋ እንደቀረበ ስታውቅ የጋንግዱን እጅ ትይዘዋለች። ህይወት አጭር ናት። ሁል ጊዜ ለሌሎች ስትል ከደስታ አትሽሽ፣ ወደ ምትወዳት ልጅ ሂድና ደስተኛ ሁን ትለዋለች። ከዚያም አሮጊቷ ሞተች። ጋንግዱ ብቸኛ ተከላካዩን በማጣቱ እንደ ሕፃን ልጅ መሬት ላይ ተደፍቶ አምርሮ ያለቅሳል። ከአያቱ ቀብር በኋላ ጠበቃው የኑዛዜ ደብዳቤ ያነባል። ሁሉም ሰው በጣም ይደነግጣል። ምክንያቱም አሮጊቷ በሚስጥር በጣም ባለሀብት ነበረች። በድሮ ጊዜ ብዙ መሬቶች ገዝታ ነበር። አሮጊቷ በኑዛዜዋ የጋንግዱን የገንዘብ ዕዳ በሙሉ ትከፍላለች። በተጨማሪም በጣም ውድ የሆነውን መሬቷን ለጋንግዱ፣ ለሙንሱ እና ለጁዋን በእኩል ትሰጣቸዋለች። ይህን ያደረገችው ኩባንያው እንዳያታልላቸውና የመታሰቢያ ፓርኩን ያለምንም የገንዘብ ችግር እንዲገነቡ ነበር። አሁን ጋንግዱ ድሃ አይደለም፣ ራሱን መከላከል ይችላል። ጋንግዱ የአያቱን ምክር ያስባል። ህይወት በማንኛውም ሰዓት ልጠፋ እንደምትችል ይረዳል። መሸሽም ምንም ትርጉም እንደሌለውም ይገነዘባል። ስለዚህ ሙንሱን ፍለጋ ሄደ። ሙንሱ በአንድ ረጅም ህንጻ ጣሪያ ላይ ቆማ የከተማዋ መብራት ስትመለከት ጋንግዱ ከበስተጀርባዋ መጥቶ አጥብቆ ያቀፋት። ስለተዋትና ስላስለቀሳትም ይቅርታ ጠየቃት። ሙንሱም በእንባ ሆና ትቀበለዋለች። ከዚህም በኋላ ህይወት ምንም ያህል አስቸጋሪ ቢሆንም ካለፈው አደጋ የመጡትን መጥፎ ትዝታዎች አብረው ለመጋፈጥ ቃል ይገባባሉ። ለጥቂት ጊዜ ታሪካችን በጣም ያምራል። ሙንሱና ጋንግዱ በጣም ደስተኞች ይሆናሉ። አብረው ይገበያያሉ፣ አይስክሪም ይበላሉ፣ እጅ ላይ ተያይዘው በከተማው ይዞራሉ። የመታሰቢያ ፓርኩንም ዲዛይን በጋራ ይሰራሉ። የፕሮጀክቱ አለቃ ጁዋን ሙንሱን ይወዳት ነበር። ቢሆንም ግን በእሷና በጋንግዱ መካከል ያለውን መለየት የማይችል ጥልቅ ፍቅር አይቶ ከፍቅሩ ይሸሻል። ምርጫቸውንም ያከብራል። ነገር ግን ደስታቸው ብዙ አልቆየም። ጋንግዱ በድንገት በጣም መድከም ይጀምራል። አፍንጫው ይደማል። በግንባታው ቦታ ላይ ስራ እየሰራ ሳለ ራሱን ስቶ መሬት ይወድቃል። በፍጥነትም ወደ አንድ ትልቅ ሆስፒታል ይወሰዳል። ዶክተሯ ከባድ ምርመራ ካደረገችለት በኋላ ለሙንሱና ለጓደኞቹ ያለውን መጥፎ ዜና ትነግራቸዋለች። ጋንግዱ ላለፉት 10 ዓመታት በእግሩ ህመም ምክንያት ጥራት የሌላቸው የህመም ማስታገሻ መድኃኒቶችን ያለ ዶክተር ፍቃድ በብዛት ይወስድ ስለነበር ጉበቱ ሙሉ ለሙሉ ተጎድቷል። በአስቸኳይም የጉበት ንቅለ ተከላ ካላገኘ በጥቂት ቀናት ውስጥ ይሞታል። ሙንሱ ይህንን ስትሰማ ዓለም ይደፋባታል። ጋንግዱን ልታጣው አትፈልግም። ወደ ዶክተሩ ሄዳ የጉበቷን ከፊል ለሱ መስጠት እንደምትችል ትናገራለች። ነገር ግን ምርመራው ሲመጣ ሰውነታቸው እንደማይስማማ ተነግሯት ታለቅሳለች።
ስለዚህም መስጠት አትችልም። የጋንግዱ ሰውነት የሙንሱን ጉበት መቀበል አይችልም። በዚህ መሃል የሙንሱ እናት ጋንግዱ ልጇን በፍርስራሽ ስር ያዳናት ያ ታዳጊ ልጅ መሆኑን ታውቃለች። እናትየው የራሷን ስራ ትታ ወደ ጋንግዱ ሆስፒታል አልጋ ትመጣለች። እያለቀሰችም የጋንግዱን ፊት መንካት ጀመረች። ልጇን ስላዳነላት አመስግና አብረው እንዲኖሩ ትመርቃቸዋለች። ጋንግዱን እንዲተርፍላት ትለምነዋለች። ጋንግዱ ወደ ሞት ተቃርቧል። ሁሉም ተስፋ ቆርጠዋል። በዚህ ሰዓት የጋንግዱ የሰፈር ጓደኛ የሆነው ሳንግማን የተባለ አንድ ደግ ወጣት ወደ ዶክተሩ ይመጣል። ጋንግዱን እንደ ወንድሙ ነው የሚያየው። ምርመራ ሲያደርግ የእሱ ጉበት ከጋንግዱ ጋር በትክክል ይስማማል። ሳንግማንም ያለምንም ፍርሃት ጉበቱን ሰጥቶት ወንድሙን ያድነዋል። ቀዶ ጥገናው በጥሩ ሁኔታ ይጠናቀቃል። ጋንግዱም ሙሉ በሙሉ ይድናል። ጊዜው ወደፊት ይሄዳል። የሚያምረው የመታሰቢያ ፓርክ ተገንብቶ ያልቃል። በ2005 ዓመተ ምህረት የሞቱት የ48 ሰዎች ስም የሙንሱ ታናሽ እህትን ጨምሮ በግንቡ ላይ በክብር ተጽፏል። የሟች ቤተሰቦችም እዚያ ተሰብስበው የናፈቃቸውን ሰዎች ያስባሉ፣ ሰላምም ያገኛሉ። ሙንሱና ጋንግዱ በፓርክ ውስጥ አብረው ተቀምጠው የከተማዋን ውበት ይመለከታሉ። አሁንም በአካላቸውና በልባቸው ላይ የአደጋው ጠባሳ አለባቸው። ነገር ግን ካሁን በኋላ አይሸሹም፣ አይፈሩም። በህይወት ስላሉ ብቻ እየተደሰቱ እጅ ለእጅ ተያይዘው በፍቅር መኖር ይጀምራሉ። ውድ ቤተሰቦቼ ጀስት ቢትዊን ላቨርስ የተሰኘው አሳዛኝ የፍቅር ታሪክ ይሄን ይመስላል። ፊልሙን እንደወደዳችሁት ባለሙሉ ተስፈኞች ነን። ታዲያ በቀጣይ ሌላ እንዲሰራላችሁ የምትፈልጉትን ፊልም ርዕስ ታች ኮሜንት ላይ አስቀምጡልን እና ታዲያ ውዶቼ ቻናላችንን ሰብስክራይብ፣ ቪዲዮ ላይክ በማድረግ እኛንም አበረታቱን። በሌላ ቪዲዮ እስክንገናኝ ቻው ቻው።